ሰላም የቴክ ፋሚሊ ቤተሰቦች፣ በጣም የምትወዱት ፎቶ፣ ቪዲዮ ወይም ወሳኝ ፋይል በስህተት ጠፍቶባችሁ ያውቃል? ድንጋጤው ቀላል አይደለም። ብዙዎቻችን አንዴ ከጠፋ ጠፋ ነው ብለን ተስፋ እንቆርጣለን። ግን ይህ ስህተት ነው። ዛሬ ምንም አይነት ኮምፒውተር ሳያስፈልገን በስልካችን ብቻ ከወራት በፊት የጠፉ ፋይሎችን ቆፍሮ የሚያወጣ 100% የሚሰራ ዘዴ ይዤላችሁ መጥቻለሁኝ። ይህን ቪዲዮ እስከ መጨረሻው ተከታተሉት፣ ታተርፉበታላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ተከተሉኝ። እሺ መጀመሪያ ቀላሉን መንገድ እንይ። ብዙዎቻችን ፎቶ ስናጠፋ ቀጥታ የሚጠፋ ይመስለናል። ነገር ግን አብዛኛው ስልክ ላይ ትራሽ ወይም ሪሳይክል ቢን የሚባል የቆሻሻ ማጠራቀሚያ አለ። ፎቶው ለ30 ቀን ከዛ ይቆያል። እሺ ሪሙቭ ወይንም ድሌት ስናደርግ ሙቭ ሆነው ወደ ትራሽ የተቀመጡ ፋይሎችን እንዴት ነው ማግኘት የምንችለው? እሺ እናንተ ጉግል ፎቶስ ወይንም ደግሞ ጋለሪ ሊኖራችሁ ይችላል ማለት ነው። ስለዚህ ያንን ነክታችሁ ትገባላችሁ። እኔ አሁን ጉግል ፎቶስ ስላለኝ ይሄን ነክቼ ገባለሁ ማለት ነው። ፋይሌ ጋር ፎቶ ፋይሌ ጋር እዚህ ጋር እንደምትመለከቱት እነዚህ ያልጠፉ ፋይሎቼ ፎቶዎቼ ናቸው ማለት ነው። ስለዚህ ትራሽ ላይ ሙቭ ሆነው የተቀመጡ ፎቶዎች እንዴት ነው ማግኘት የምንችለው? እዚህ ጋር እንደምትመለከቱት ትራሽ የሚል ነገር አለ። ለስልክ ለአንድሮይድ ስልኮች ትራሽ ነው የሚለው ማለት ነው። ይሄ እንደ ቆሻሻ ማጠራቀሚያ ነው። ለዊንዶውስ ኮምፒውተር ደግሞ ሪሳይክል ቢን ነው የሚለው ማለት ነው። ስለዚህ እኔ ነክቼ እገባለሁኝ ትራሽ። እዚህ ጋር እንደምታዩዋቸው እነዚህ ፎቶዎች ድሌት ወይም ሪሙቭ ሳደርግ ወደ ሙቭ ሆነው ወደ ትራሽ የተቀመጡ እንደምትመለከቱት ትራሽ ይላል ማለት ነው። ምን ይላል እዚህ ጋር? ባክድ አፕ አይተምስ ዊል ቢ ፐርማነንትሊ ዲሌትድ አፍተር 60 ዴይስ ኢን ትራሽ ይላል ማለት ነው። ባክድ አፕ የተደረጉ ከሆነ እነዚህ ከ60 ቀናት በኋላ ነው ማለት ነው ፐርማነንትሊ በቋሚነት ዲሌት የሚደረጉት። አይተም ዛት አር ኖት ባክድ አፕ ዊል ቢ ዲሌትድ አፍተር 30 ዴይስ። ባክድ አፕ ካልተደረጉ ደግሞ ከ30 ቀናት በኋላ ፐርማነንትሊ ዲሌት ይሆናሉ ማለት ነው። ስለዚህ እነዚህ ከነዚህ መርጬ ሪስቶር አድርጋለሁ ማለት ነው። ለምሳሌ ይህንን ፎቶ እዚህ ጋር እንደምትመለከቱት ድሌት የሚል ነገር አለ፣ ሪስቶር የሚል ነገር አለ። ስለዚህ ፐርማነንትሊ ያሆኑን 30 ቀን ሳይሞላው ድሌት ማድረግ ይችላሉ። ፐርማነንትሊ ሪስቶር ማድረግ ይችላሉ፣ መመለስ ማለት ነው። ከትራሽ ማስወጣት ሪስቶርድ ብሏል ማለት ነው። እሺ ያ ፎቶ አሁን የለም ከዚህ ወጥቷል ማለት ነው። በሁለተኛ ደረጃ ደግሞ ይሄንን ቺፕስ ለምሳሌ ሪስቶር ባደርገው ከዚህ ይወጣል ማለት ነው። ይሄው ወጥቷል። ስለዚህ ወደ ፋይል ሄጄ ወደ ፎቶ ሄጄ መፈለግ እችላለሁ። ይሄው እዚህ ጋር ማየት ትችላላችሁ። ይሄ ያለ ተመልሷል ማለት ነው። የመጀመሪያው ደግሞ ይሄ ማለት ነው። ስለዚህ ከትራሽ ወጥቷል፣ ወደ ፋይሌ ተመልሶልኛል ማለት ነው። ግን 30 ቀን ሞልቶት ቢሆን ኖሮ መመለስ አይችልም፣ ፐርማነንትሊ ዲሌትድ ይሆናል ነበር ማለት ነው። ፋይል ጋር ገብታችሁም ከትራሽ ሪስቶር ማድረግ ትችላላችሁ ማለት ነው። ፎቶ የጠፉ ወይም ወደ ትራሽ ሙቪ የሆኑ ፋይሎቻችሁን ወይም ፎቶ ቪዲዮዎቻችሁን እዚህ ጋር ትራሽ አለ። እዚህ ጋር እነዚህ አሁን እኔ ትራሽ የገቡ ሙቪ የሆኑ ወደ ትራሽ ፋይሎች ፎቶዎች ናቸው ማለት ነው። እዚህ ጋር ከዚህም ማውጣት ወይም ሙቭ ማድረግ ሪስቶር ማድረግ ትችላላችሁ ወደ ኦሪጂናል ፎቶ ጋለሪያችሁ ማለት ነው። ያው ከዚህ ከትራሽ ወጥቶልኛል አሁን እንትን ያልኩት የመረጥኩት ፎቶ ማለት ነው። ስለዚህ በዚህ መልኩ ከ30 ቀን በፊት ሪስቶር ማድረግ ትችላላችሁ የጠፉ ፋይሎቻችሁን ማለት ነው። ፎቶዎቻችሁን ወይንም ቪዲዮዎቻችሁን ማለት ነው። እሺ ዘዴ አንድ ካልሰራላችሁ ወይም ፎቶ ከጠፋ ከ30 ቀናት በላይ ካለፈው መፍትሄው ይሄኛው አፕሊኬሽን ነው። ስሙ ዲስክ ዲገር ይባላል። እንዴት እንደሚሰራ ደረጃ በደረጃ ላሳያችሁ። መጀመሪያ ፕሌይ ስቶር ጋር ትገባላችሁ። ፕሌይ ስቶር ከዛ እዚህ ሰርች ባር ጋር ትመጡና ዲስክ ዲገር ብላችሁ ትጽፋላችሁ። ዲስክ ዲገር የመጀመሪያ የመጣውን ትነኩታላችሁ። ከዛ ከመጀመሪያው ሁለተኛው ማለት ነው ይሄ
ዲስክ ዲገር ፎቶ ስላሽ ፋይል ሪከቨሪ ፎቶ ወይም ፋይል ሪከቨሪ የሚለው ማለት ነው። ዲስክ ዲገር ፎቶ ፋይል ሪከቨሪ የሚለውን ኢንስቶል ታደርጋላችሁ ማለት ነው። ኢንስቶል ዳውንሎዱን ጨርሷል። አሁን ኢንስቶል እያደረገልኝ ነው ማለት ነው። ኢንስቶል ሆኖ ጨርሷል። አሁን ኦፕን አድርጋለኝ። እዚህ ጋር ዲስክ ዲገር ምንም አይነት ዳታ ስለማያስፈልገው ዳታ ማጥፋት ትችላላችሁ ማለት ነው። ወይ ዋይፋይ ያገናኝታችሁ ከሆነ ማጥፋት ትችላላችሁ። ከዛ ኦፕን አድርጋለሁ ማለት ነው። ይኸው ከፍቶልናል። ዲስክ ዲገር ይባላል አፕሊኬሽኑ። እዚህ ጋር ሰርች ፎር ሎስት ፎቶስ፣ ሰርች ፎር ሎስት ቪዲዮስ፣ ሰርች ፎር አደር ፋይልስ የሚል ነገር አለ ማለት ነው። ፋይሎችን እዚህ ጋር ፒዲኤፍ፣ ዶክመንት፣ ፓወርፖይንት ሊሆን ይችላል። እነሱንም ፈልጎ ያገኝልናል ማለት ነው፣ የጠፉትን ቪዲዮዎችን፣ ፎቶዎችን። ስለዚህ አሁን በመጀመሪያ እስኪ ሰርች ፎር ሎስት ፎቶስ ብዬ ገባለሁ ማለት ነው። እዚህ ጋር አክሰስ ትሰጡታላችሁ፣ ፐርሚሽን ትፈቅዱለታላችሁ። አለው አክሰስ ቱ ማኔጅ ኦል ፋይልስ ይላል። ሁሉንም አክሰስ እንዲያደርግ ፐርሚሽን እሰጠዋለሁ፣ ትሰጡታላችሁ እናንተ ማለት ነው። ከዛ ባክ። አሁን እንደምትመለከቱት ከታች ሰርች እያደረገ ነው ማለት ነው። ፋይሎችን የጠፉትን ቆፍሮ እያወጣ ነው ማለት ይቻላል። ይኸው እንደምትመለከቱት አስታወስኩት። አሁን ያጠፋኋቸውን ፋይሎች እኔ ለራሱ አስታወስኩ ማለት ነው። እዚህ ጋር ፋይሎች ግን አልጨረሰም። ይኸው አሁን ጨርሷል። ስካን ኮምፕሊትድ ዲስክ ዲገር ሃዝ ፋውንድ 1515 ሪከቨሬብል ፋይልስ 1515 ፋይሎችን ፋውንድ አድርጓል፣ አግኝቶልኛል ማለት ነው። ኦኬ። ስለዚህ አሁን ዋናው ከነዚህ ውስጥ የምፈልገውን ነገር ወደ ፋይሌ መመለስ ማለት ነው። ጠፍተዋል፣ እነዚህ ኦሬዲ ጠፍተው ነበረ። ስለዚህ ዲስክ ዲገር አግኝቶልኛል ስካን በማድረግ ማለት ነው። ስለዚህ የምፈልገውን አሁን ለምሳሌ መልቲሜትሯን አሁን ለምሳሌ ሪስቶር ማድረግ እችላለሁ፣ መመለስ ማለት ነው። 3 ነጠብጣቡን ትነካላችሁ። ከዛ ሴቭ ዲስ ፋይል ሎካሊ ይላል። ሴቭ ዲስ ፋይል ሎካሊ ትሉታላችሁ ማለት ነው። እዚህ ጋር ፎልደር ምረጡ። ፕላስ አዲስ ፎልደር መምረጥ ትችላላችሁ። የፕላስ ምልክቷን ይችን በመንካት ማለት ነው። እናንተ ላይ ሌላ አይነት ሊሆን ይችላል፣ ወይንም ባክ በመመለስ የምትፈልጉት ቦታ ላይ ማስቀመጥ ትችላላችሁ ማለት ነው። እሺ አዲስ ልክፈልኒ ሪስቶርድ ፋይልስ ወይንም ፎቶ። ስለዚህ ዚስ ፎልደር ይላል ማለት ነው እዚህ ጋር። እሺ አለው እዚህ ጋር ጌት ዲስክ ዲገር ፕሮ ይላል። ፕሮ አድርጉት ነው የሚለን። ኖ ታንክስ፣ አይ አመሰግናለሁ ትሉታላችሁ ማለት ነው። ኖ አመሰግናለሁ። እሺ አሁን ወጥቼ እስኪ ፋይልስ ይኸው ተመልሳለች ማለት ነው። ይህን በሚመስል መልኩ እናንተም የጠፋባችሁን ፋይል ኢቨን ከአንድ ወር ለራሱ ያለፈው ፋይል ከሆነ ያገኝላችኋል ማለት ነው። በጣም አሪፍ አፕሊኬሽን ነው። ሁላችሁም አወርዳችሁ ሞክሩት። ዋው ያስብላችኋል ማለት ነው። ይህ አፕሊኬሽን የሚሰራው 100% ነው። ነገር ግን አንድ ማወቅ ያለባችሁ ነገር ስልካችሁን ፋክተሪ ሪሲት ወይንም ፎርማት አድርጋችሁት ከሆነ ላይመለስ ይችላል። እንዲሁም የተመለሱት ፎቶዎች ጥራት ከመጀመሪያው ትንሽ ሊቀንስ ይችላል። ግን ከማጣት አይሻልም? እስኪ እናንተ ሞክሩትና የጠፋባችሁን ፎቶ ከተመለሰላችሁ ኮሜንት ላይ ያሳውቁኝ። ይሄ መረጃ ጠቃሚ ከሆነ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቴክ ፋሚሊ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ
የቴክ ቤተሰብን ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ ቸር ይግጠመን። ቻው